ብሩክ እግዚአብሔር አባዜ ሁሉ ብሩክ ወልድ ዋሕድ መንፈስ ቅዱስ እግዚአብሔር ምስለ ኩልክም የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12 ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ እንዲህ አላቸው፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ እነሱም ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እነሱ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ቢናገሩባችሁ እናንተ ብፁዓን ናችሁ፣ ዋጋችሁም በሰማያት እጅግ ታላቅ ነውና። በዚህም ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳዷቸው ነበርና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሎ ጌታ ለደቀ መዛሙርቱ ነግሯቸዋል።
በእሳተ መለኮት ተደለው ለሰይጣን ወለ መላእክቱ ዘወቂ ውስተ ልቡ ይቅረብ በከማን ሳይኩ ደዌ ምርሳት ከማሁን ጽዋንም ደመኩልክሙ በደፈተ መከረክሙ ሀበስጋ ወደሙ ለኢየሱስ ክርስቶስ አልቦ ላይ ተላፈት መቶትክሙ ዳይማት ያክሙ ይገብድ ይበርስክሙ ለእምነበረሶ ይቀረብክሙ ነው ታሳቀረን ተጋለቀሲ አው በካለ አው በቆመ በተክርስቲያን ላይ ጠይቅ ከማን ወለቢነ ኢየሱስ ክርስቶስ ወአንተ ሳዳሊው ይንተውራኪ መርገም ወይን ተሰይታት ያሰረጋን ይረግማ በእግዚአብሔር ومثل قدوس منفس سبحات ويزي وزلفني ولا عالم عالم አኮቴተ ቁርባን ዘዮሐንስ አፈወርቅ ጸሎቱ ወበረከቱ ያህል ምስለ ሰሊቃና ተሳዳባ ተክለ ሃይማኖትን ስለ ሁሉም ህዝበ ክርስቲያን ለዓለም ዓለም እግዚአብሔር ምስለ
ውዳሴ መላእክትን ዝማሬ መላእክትን የተቀበለ አምላክ የኛንም ጸሎታችንን ቅዳሴያችንን እንዲቀበልልን ለዓለም ሰላምን ፍቅርን በረከትን እንዲሰጥልን ዝናሙንም የምህረት ዝናም እንዲያደርግልን ሀገራችንን በጽኑ ስልጣኑ እንዲጠብቅልን ፈጣሪያችን በረድኤቱ አይለየን። አቡነ ዘበሰማያት ሳይፈጠር የነበረ የአብን አኗኗሩን እንናገራለን። ዓለምን አሳልፎ የሚኖር ከሱ አስቀድሞ የነበረ የለም፣ ከሱም በኋላ የሚኖር የለም፣ እንደሱም ያለ የለም፣ እንደምንም እንደሆነ የሚያውቅ የለም። ከሁሉ አስቀድሞ ያለ እሱ ነው። ሰማያት የሚዘረጉ ሆነው ሳይፈጠሩ፣ የብሱም ግዙፍ ሆኖ ሳይፈጠር፣ ተራሮች የሚቆሙ ሆነው ሳይፈጠሩ፣ የአየሩ ርዝመት ሳይፈጠር የነበረ ቀዳማዊ ነው። ቀላያት ጥልቅ ሆነው ሳይፈጠሩ፣ የውሃው ምንጮች ወደ ላይ ሳይፈሉ፣ የወንዙን ፈሳሽ ጎርፍ የሚመላለሱ ሆነው ሳይፈጠሩ የነበረ ቀዳማዊ ነው። ነፍሳት የሚነፍሱ ሆነው ሳይፈጠሩ፣ ብልጭልጭታው የሚመላለስ ሆነው ሳይፈጠር፣ መባረቅት የሚመዘዙ ሆነው ሳይፈጠሩ፣ ነጎድጓድ የሚሰማ ሆኖ ሳይፈጠር፣ ደመናው ሳይሳብ ሳይጎተት የነበረ ቀዳማዊ ነው። ብርሃናት የሚያበሩ ሆነው ሳይፈጠሩ፣ ጨለማው የሚጋረድ ሆኖ ሳይፈጠር፣ ብርሃን በመዓልት የሚታይ ሆኖ ሌሊትና መዓልት የሚታወቅ ሆኖ ሳይፈጠር የነበረ ቀዳማዊ ነው። ፀሐይ በመዓልት የሚያበራ ሆኖ ሳይፈጠር፣ ጨረቃም በሌሊት የሚያበራ ሆኖ ሳይፈጠር የነበረ ቀዳማዊ ነው። ከዋክብት የሚያብለጨልጭ ሆነው ሳይፈጠሩ፣ በደመ ነፍስ ሕያዋን ሆነው የሚኖሩት ሐዋስያን ሳይፈጠሩ፣ መላእክት ሳይፈጠሩ የነበረ ቀዳማዊ ነው። ነባቢት ነፍስ ሳትፈጠር፣ መዋቲ የምትሆን ሥጋ ሳትፈጠር፣ የተሰወረው የተገለጸው ፍጥረት ሁሉ ሳይፈጠር፣ ከምድር በላይ ከሰማይ በታች ያለው ሳይፈጠር የነበረ ቀዳማዊ ነው። ጊዜው ሰዓቱ ሳይታወቅ፣ ሌሊትና መዓልት ሳይታወቅ፣ ወርሁ ሳይታወቅ፣ ዓመቱ ሳይታወቅ፣ 7 ዕለታት 4 ክፍለ ዘመን ሳይታወቅ በባህሪው ጸንቶ የነበረ ቀዳማዊ ነው። የሚመሰገነው ምስጋና ከሱ የተገኘ የባህሪው ነው። የቸርነቱ ብዛት ሙሉ ፍጹም ነው። ከእንግዲህስ ወዲህ የማይመረመር ስፍር ቁጥር የሌለው ለኛ የተገለጸ የቸርነቱን ብዛት እንናገር። እርጉም የሚሆን የዲያብሎስን ምክር ሰምተን ትእዛዙን ባፈረስን ጊዜ ተድላ ደስታ ከሚደረግበት ከገነት ወደ መከራ ሥጋ ወደ መከራ ነፍስ ወጣን። ከሕይወት ወደ ሞት ከነጻነት ለዲያብሎስ ወደ መገዛት ለኃጢአት ለፍዳ ተገዛን።
እሱ ግን እንደወጡ ይቅሩ አላለንም፣ ፍጥረቶችንም ቸል አላለንም። እሱን እንደበደልነው ፈጽመን እንጠፋ ዘንድ በኃጢአታችን አልፈረደብንም። ወደደን እንጂ በረድኤት ጎበኘን እንጂ ማረን ይቅር አለን እንጂ ከሚገዛን ከዲያብሎስ ሁሉ ነፃ ወጣን እንጂ ቤዛ መድኃኒት የሚሆን ልጁን ሰደደልን። የምክሩ አበጋዝ ለአባቱ ቀኝ እጁ ክንዱ ኃይሉ ጥበቡ የሚሆን ልጁን ሰደደልን። በወልድ ከዚያ ዓለም ወገን የወደደውን ሁሉ አደረገ። የመረጣቸው ሐዋርያትን ኑ ትሉኒ ብሎ ጠራ። ኑ ትሉኒ ብሎ የጠራቸውን ወደደ። የወደዳቸው እሳቸውን በልጅነት አከበረ። በልጅነት ያከበራቸውን ነገራቸውን በታምራት አስረዳ። ነገራቸውን በታምራት ያስረዳላቸውን ሾመ። የልጁ አምሳል መርገፍ የሆኑ ዘንድ በወልድ ወደ ክህደት ተበትነን የነበርን እኛን በደገኛይቱ ሃይማኖት አንድ ያደረገን ለሕዝቡ የተሰበሰበ ወገንም አደረገን። እሱ ለማመስገን ወደ እርሱ አቀረበን። ስማችንን በልበ ሥላሴነቱ እንዲታወቅ አደረገ። የሙታንም የሕያዋንም ያንዱንም መታሰቢያቸው በፊቱ ይሆን ዘንድ በእንተ የሚፋቀሩ ወገኖች መላእክት ደቂቀ አዳም በሚከብሩበት ክብራት በእኛ ላይ የመንፈስ ቅዱስ ሀብት አሳደርብን። አብያተ ክርስቲያናት በቸርነት በሃይማኖት እንዲከፈቱ አድርግልን። እስከ ዕለተ ሞት ድረስ ክብርት የምትሆን የሦስትነት ማመን ፍጹም አድርግልን። ጌታዬ ኢየሱስ ክርስቶስ ሆይ የታመሙ ወገኖችህን ጎብኝተ አድናቸው። መንገድ የሄዱትን አባቶቻችንን ወንድሞቻችንን ቀኝ መንገድ ምራቸው። በጤና በፍቅር ወደ ቦታቸው መልሳቸው። ነፋሱን የምሕረት ነፋስ አድርገው፣ ዝናቡን የምሕረት ዝናብ አድርገው። በየዓመቱ የሚያፈራውን የምድርን ፍሬ እንደ ቸርነት አብዛ። በምድር ላይ ዘወትር ተድላ ደስታ አድርግ። ፍቅርን አጽናልን። ለእኛ በጎ ነገር ሊያደርጉልን ጽኑዓን የሚሆኑ ልቡና ሁልጊዜ መልስ። ክብርት በምትሆን በቤተ ክርስቲያን ምዕመናንን ለማስተማር ለተሰበሰቡ ሊቃውንት ሁልጊዜ ፍቅር ስጥ። ለሁሉም ለአንዱም በየስማቸው ኃያላን በሚሆኑ በነገሥታቱ በሰይፍ ፈጣሪያችን ሆይ ዕድሜያችን አብዛላቸው። በቀናች ሃይማኖት ሆነው ያረፉትን የሞቱትን አባቶቻችን፣ ወንድሞቻችን፣ የእህቶቻችን ነፍስ አሳርፍ። መባ ለመስጠት የሚያስቡትን አክብር። ዕጣን፣ መሥዋዕት፣ ሜሮን፣ ዘይት ወይም ለመስጠት የሚያስቡትን አክብር። መጋረጃ፣ የንዋዩን መጽሐፍቶች፣ ዕጣን፣ ጽዋ፣ መስቀል፣ ጽንዓት በመስጠት የሚያስቡ ፈጣሪያችን ክርስቶስ በኢየሩሳሌም ሰማያዊት ዋጋቸውን ይሰጣቸው ዘንድ ይቅርታን ያገኙ ዘንድ ከእኛ ጋር የተሰበሰቡትን ሁሉ ፈጣሪያችን ክርስቶስ ሁሉንም ይቅር በላቸው። የሚያስፈራ የሚያስደነግጥ በሚሆን በመንበሩ ፊት መስዋዕቱን ያቀረቡትን ሁሉ የተጨነቀችውን ነፍስ ሁሉ ደስ አሰኛት። በጽኑ እስራት የታሰሩትን በስደት በምርኮ ያሉትን በጽኑ አገዛዝ የተያዙትን ፈጣሪያችን በቸርነት አድናቸው። አቤቱ አስታራቂያችን ኢየሱስ ክርስቶስ ሆይ ወደ አንተ በምንለምንበት ጊዜ እንድናስባቸው ያዘዙንን ሁሉ በመንግሥተ ሰማያት አስባቸው። ኃጥእ የመሆን እኔንም ባሪያህን አስበኝ። አቤቱ ወገኖችን አድን፣ ካህናትን አክብር። Oh
እንናገራለን። መውረዱ መወለዱ እንደምንም እንደሆነ እንናገራለን። ከአባቱ ሳይለይ ሰው ሆነ። ከጌትነቱ ከባህሪው ሳይለይ ወረደ። ከሦስትነቱ ሳይለይ መጣ። ከአንድነት ወጥቶ ወደ ሁለትነት ሳይሄድ ሰው ሆነ። ከጌትነቱ ከዙፋኑ ሳይለይ በእመቤታችን ማኅፀን አደረ። ከምላቱ ከስፋቱ ሳይወሰን በማኅፀን ተጸነሰ። ከሦስትነቱ ጎድሎ ወደ ሁለትነት ሳይሄድ በእመቤታችን ማኅፀን አደረ። ሥጋን ምክንያት አድርጎ አራተኛ ሳይጨመርበት ተወለደ። ተመልከቱ ከኃጢአት በቀር ፍጹም ሰው ሆነ። የአምላክነቱን ሥራ እየሠራ እንደ ሰው ታየ። ወንጌልን የሚያስተምሩለት ሐዋርያት ይህንን እንደመሰከሩ በአባቱ ዘንድ ተመሰገነ፣ በመላእክትም ዘንድ ተመሰገነ፣ በሰውም ዘንድ ተመሰገነ። ራሱን በራሱ አከበረ። የጌትነቱን ምስጋና በሰማይ በምድር መላ። ከእንግዲህ ወዲህ በልቡናችን ሳናቋርጥ ዘወትር አሰምተን ቅዱስ 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 እያልን የጌትነቱን ምስጋና እናገራለን። በሁሉ ቃል ቅዱስ 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 ተብለህ የምትመሰገነው እውነተኛ ኢየሱስ ክርስቶስ ሆይ አንተ ክቡራን ለሚሆኑ ለወዳጆች በቸርነት ሥጋውን ደሙን ውስጣቸው ንጹሐን የሆኑ ዘንድ ይህችው የማታልፍ የማትጠፋ ሥጋው ደሙ ናት። ዓይነ ሥጋ ያላየው እዝነ ሥጋም ያልሰማው በሰው ልቡና ያልታሰበ በሕግ በአምልኮ ለሚወዱት እግዚአብሔር ያዘጋጀው ንጹሐን ክቡራን ለሚሆኑ ለደቀ መዛሙርቱ ለሐዋርያት ሐሙስ ማታ የሥጋው የደሙን ሥርዓት አሳያቸው። ተአምር ውእቱ ለክሙ ወለለምሬክሙ ወከመዝ ግበሩ ተስካረ እስከ ሶበ እመጽ ወሶበ ይትጋቡ በስም
ሕማም የሌለበት የእሱን ሕማሙን እንናገራለን። ሞት የሌለበት የእሱን ሞቱን እንናገራለን። ከደቀ መዛሙርት ጋር ግብር ባገባበት በዚህች ሌሊት ሐሙስ ማታ በአባት ፈቃድ በራሱ ፈቃድ ራሱን ለሕማም ለሞት አሳልፎ ሰጠ። ሁሉን የፈጠረ እሱን ያዙት፣ ሁሉን የሚገዛ እሱን አሰሩት። ሕያው የሚሆን የአብ ልጁ እሱን አሰሩት። በብስጭት እየጎተቱ ወሰዱት። በፍቅ በተከተላቸው በሚሸልተው ፊት ከሐሩር ከቁር የሚልሱበት ጸጉሬን ሸልቱኝ በምን ዕዳዬ ነው እንደማይልበት እየተከተላቸው ወሰዱት። ሊቃነ ካህናት እየራዱ እየፈሩ ከፊቱ የሚቆምለት እሱን በአደባባይ አቆሙት። ኃጢአት የሚያስተሰርይ እሱን ኃጥእ ነህ አሉት። መኳንንትን በሚገዛ በሱ ይሙት በቃ ፈረዱበት። ለሱራፌል ጸጋውን እንደ ዘውድ በሚደፋላቸው በሱ የእሾህ ዘውድ ደፉበት። ለኪሩቤል ግርማውን እንደ ልብስ የሚያለብሳቸው እሱን ለመዘበት ቀይ ግምጃ አለበሱት። ኪሩቤል በክንፋቸው ተሸፍነው ከፊቱ የሚሰወሩለት እሱን ክፉ ባሪያ እጁን ቃጣ፣ ፊቱንም ጸፋው። የመላእክት ሰራዊት እየደነገጡ የሚሰግዱለት በሱ እየዘበቱ ከፊቱ ተንበረከኩ። እንዲህ ያለ ትሕትና እንደምን ያለ ትሕትና ነው! እንዲህ ያለ ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን መውደድ እንደምን ያለ ፍቅር ነው! የሰው ፍቅር የአብ የባሕርይ ልጁን ከዙፋኑ አወረደው፣ እስከ ሞትም ድረስ አደረሰው። ኃጢአት የሌለበት ጌታ ኃጥእ ነህ ብለው ሰቀሉት። ድህነት የሚያድል እሱን ከሁለት ወንበዴዎች ጋር ቆጠሩት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። ወዮ አንክሮ ይገባል። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። ወዮ አንክሮ ይገባል። በአዳም በንፋት ልጅነትን በ40 ቀን ያሳደረ አፍ ከሐሞት ጋር የተቀላቀለ መጣጣን ጠጣ። ምን አፍ ነው? ምን ከንበር ነው? ምን አንደበት ነው? የወልድን መከራውን የሚናገር ልብ በሐዘን ይለያያል፣ ሕሊናም በሐዘን ይሰባበራል። ነፍስ ትንቀጠቀጣለች፣ ሥጋም በሐዘን ይደክማል። የጌታ ሕማማት በሚነገርበት ጊዜ ሞት የማይገባው እሱ ሞተ። ሞትን ያጠፋው ዘንድ ሞተ። ሙታነ ሥጋን ሙታነ ነፍስን ያስነሳቸው ዘንድ ሞተ።
ከአባቶቻችን ጋር ክቡራን ከሚሆኑ ከሐዋርያትም ጋር የተካሄደውን ቃል ኪዳንህን አቤቱ አስብ። አሁንም ይህንን ዓለሙ ሊቀበለው የማይቻለውን መንፈስ ቅዱስን አሳድርልን። የሰማይ አባታችን ብለን እንጠራ ዘንድ ያስተማረንን አስብ። ስምህ ይመስገን፣ መንግሥተ ሰማያት ትምጣ። ይኸውም የማይመረመር ከአንተ የማያንስ መንፈስ ቅዱስ ነው። ልዑል ከሚሆን ከሰማያ ሰማያት ወደ ላይ ይምጣ። ይህንን ርስቱን ያከብር ዘንድ ወይኑንም ያከብር ዘንድ ይህንንም ርስቱን መድኃኒት ከሚሆን ከአንተ በሥጋ ጋር
ከሚድኑም ጋር እንዲሆን ለንጽ ለክብር ይሆን ዘንድ ማንጻት ከሙታን ተለይቶ ለመነሳት መንግሥተ ሰማያትን ለመውረስ የዘላለም ሕይወት ይሆን ዘንድ በዚያከ መንፈስ ቅዱስ ክርስቶስ የባሕርይ አባቱ እግዚአብሔርን ማልዳለን። ይህ የሥጋው የደሙ ምስጢር የማይመረመር የማይተረጎም ነው። ስሙ ማን ነው? የአባቱስ ስም ማን ነው? ሀገሩ ወዴት ነው? የሚያድርበትን ቦታ የሚያውቀው የለም።
የልቡን ሐሳብ አርቆ አስቦ ምክንያት ያገኝ ዘንድ መመርመር አይችልም። ቀዳማዊ ልደቱን ዳህራዊ ልደቱን ይናገር ዘንድ የእሱን ነገር የአባቱን ነገር መስማት እንደሚቻለን እሱ ነገረ ከእኛ የነሳ ነው። የነሳው ይህን ሥጋ በመልበስ ወደዚህ ዓለም የመጣ በእውነት መድኃኒታችን እሱ እንደሆነ ነገረን። ዓለሙን ሁሉ ለማዳን በቀራንዮ እንደተሰዋ አድርገን ለእኛ መድኃኒት ሊሆን የምንሰዋው ይህ ነው። በእሳት የበሰለ የደረቀ በእጅ የሚዳሰስ በአፍ እንደሚላመጥ እንደ ምድራዊ ኅብስት ሆኖ ሳይለወጥ የምታዩት አይደለም። ኃጢአት የሚያስተሰርይ የመለኮት ሥጋ ነው። አመፀኞችን የሚያጠፋ በላይ ነው። ኃጥአንን የሚያቃጥል እሳት ነው። ሰውነታችሁን መርምራችሁ እወቁ። ምዕመናን ወንድሞቼ ሆይ ሳትበቁ እንዳትበቁ እወቁ። ከእኛ ወገን በሥጋው ነውር ነቀፋ በነፍሱ ኃጢአት ያለበት ሰው ቢኖር ይራቅ። ከእኛ ወገን በልቡናው ቂም በቀል ያለበት ሰው ቢኖር ይከልከል አይቁ። ሥጋውን ነፍሱን ያንጻ ሰው ግን ንዑድ ክቡር ነው ይምጣ። ንጹሕ ክቡር የሆነ ሰው ግን ይምጣ ከሥጋው ከደሙ ይቀበል። ስለቀረው ኃጢአቱ ይቅር በለን ይበል። ፈጣሪያችን እግዚአብሔር መሐሪ ነውና። Yeah.
በቀናች ሃይማኖት ሆነው የሞቱትን ያረፉትን የአባቶቻችንን ወንድሞቻችንን እህቶቻችንን ሁሉ አስባቸው። ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገም አድነን፣ ከበደልም ሁሉ ከክህደትም ሁሉ በሐሰትም ከማል ሁሉ አድነን። ሃይማኖትን ከሚለውጡና ካላመኑ ከአረማውያን ጋር በኃጢአት በክህደት አንድ ከመሆን አድነን። አቤቱ ጥበብና ኃይልን ስጠን፣ ፍጹም ልቡናን እውቀትንም ስጠን። ከሚፈታተንን ከሰይጣን ስራ እስከ ዘላለሙ እንሸሽም ዘንድ ፍጹም እውቀትን ስጠን። አቤቱ ሁልጊዜ ፈቃድህን እንፈጽም ዘንድ መፈጸሙን ስጠን። ስማችንን በልበ ሥላሴ እንዲታወቅ አድርግ። በጌታችን በኢየሱስ ክርስቶስ አምነው ከሞቱ ከቅዱሳን ከሰማዕታት ጋር አሁንም በሰማያት ለመኖር ያለ ከእሱ ጋር ከመንፈስ ቅዱስም ጋር ምስጋና ይግባ ዓለም ሳይፈጠር እስከ ዛሬ ከዛሬም እስከ ምጽአት ከዚያም በኋላ በእውነት
ክርስቶስ እግዚኦ መሐረነ ፈጣሪያችን እግዚአብሔር በንስሐ ውስጥ ያሉትን ተመልከት። እንደ ይቅርታህም ብዛት ይቅር በላቸው፣ እንደ ቸርነትህም ብዛት ኃጢአታቸውን አስተስርይላቸው፣ ከክፉ ነገር ሁሉ ጠብቃቸው፣ ሰውራቸው። የቀደመ ኃጢአታቸውን ይቅር ብለህ ነፍሳቸውን በፍቅር አድን። ክብርት በምትሆን በቤተ ክርስቲያን አንድ አድርጋቸው። ተቀዳሚ ተከታይ በሌለው በዚህ በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ በይቅርታውና በቸርነቱ ያለው ያለ ከእሱ ጋር ከመንፈስ ቅዱስም ጋር ምስጋና ጽን ይግባ ዓለም ሳይፈጠር እስከ ዛሬ ከዛሬ እስከ ምጽአት ከዚያም በኋላ ለዘላለሙ። አቤቱ ይቅር በለን።